እውነት ለመናገር አዎ ባለቤቴ ናት፣ የልጄ እናት ናት። ትክክል ነው። እያከበርኳት ነው ዛሬ የደረስኩት። የከፋኝ ትላንትና ሚዲያ ላይ ስለወጣች ነው። እሱንም ደግሞ ይቅርታ ጠይቂ ተብላ አይ አላጠፋሁም ብላለች አይደለ? ችግር የለውም። እኔ ዛሬ ግን እዚህ ጋር የሆነ ነጥብ ያዝልኝ፣ ለነገውም ራሱ ማለት ነው። ሌላ ነገር ነው። ለማንኛውም እዚህ ኦኬ ሰሚራ ባለቤቴ የልጆቼ እናት አንድ ወልደሽ ያሳየሽ፣ አንድ ደግሞ አርግዘሽ ከሆድሽ ያለሽ ይቅርታ ጠፍቻለሁ። ባወቅም ባለማወቅም ያጠፋሁብሽን ነገር ይቅርታ። ሰሚራ አለመናኮ ቤኬስ ቱም ቤኪኒስ ዋና ስትበለስ ዲፈመና ወጥ ኦቪያስ ኪ ዋና ስትቱ ቤካስ ቱም ቤኪኒስ ዋና ስትበለስ ዲፈም ታየ የመጨረሻ ውሳኔ። ጀዛከላ አላህ ያክብርክ። አላህ ትልቅ እንጀራ ያውጣል። ከበላ ከሁሉ ነገር ጠብቅ። ቆይ ሰውዬዎች ነው የሚሮጠው። ችግር የለበት እንዴ? አሁን የመጨረሻ ውሳኔ ይቅርታ መጠየቅ፣ ማክበር፣ እኔን ማክበር፣ ይህን ህዝብ ማክበር ነው። አላህንም ማክበር ነው። ይሄን ህዝብ ያከብራል። አላህም ትልቅ ክብር ላይ ክብር፣ ግርማ ሞገስ ላይ ግርማ ሞገስ ይሰጣል። ማለት አላህ ያክብርክ። አሁን ነገ የአንገት ወርቅ፣ የጆሮ ወርቅ፣ የጣት ወርቅ ለሰሚራ አምጥተህ እዚህ ቤቴ ላይ ታደርግላታለህ። ለምን ካልክ አየህ ፈይፈቹ ይባላል። ሉክ ሁሉ አንዳንድ ጊዜ ድንበር ሲታለፍብህ አንተ ደግሞ ድንበር አልፈህ ትወዳለህ፣ ድንበር አልፈህ ታደርጋለህ። እርድና ነው፣ የራስን የቻለ ህይወት ነው። ህይወትን ታስቀጥለዋለህ ማለት ነው። እንደ ሰዎች አትሆንማ። ሀቢብና ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ልክ እንደ ጎና አጥንት ናቸው። እዛው ላይ ያዛቸው። እንዲህ አቃናለሁ ካልክም ይሰበራል። ዝቅ እመነኝ። ሶስተኛ ዙር ላይ ራሷ ሜቢ ወይ ደውላም ፈልጋም ባሌን ጥራ ብላ እሷ ደግሞ ከፈለገች ሰርፕራይዝ አድርጋ እንዲህ ነው። በሁለት ነገር ነው የሰው ልጅን መገዛው። አንድ ገባ ጥሩ ነገር መልካም ነገር አድርገህ አንድ በራስህ ባህሪ ማለት ነው። ባህሪ ግን በባህሪ ምናምን ተለማመን ተጠያየቅን። አሁን ደግሞ ደግነቶችን አብዛ። ግድ የለም እኔ ሄድ በምልክ ይላል። ሶሪ እሺ ማለት እሺ ሶሪ። ስለዚህ እዚህ ቆሜ ነው ብለዋል ነው ኦኬ ሰሚራ ባለቤቴ የልጆቼ እናት አንድ ወልደሽ ያሳየሽ፣ አንድ ደግሞ አርግዘሽ ከሆድሽ ያለ ጠላቶች ጋር ነገ ጠላቴ ነው የምትለው። ጠላቴ ደህንነት ነው። ሰውዬ ጠላቴ ከሀገር ያወጣክ ማጣት ነው። ጠላቴ ወይ ደግሞ ድንቁርና ወይ ደግሞ አለመማርህ ነው። ከዛ ውጪ ጠላት የለም። ሰውዬ ባለችበት ኒካውን አሁን ስጥ እያልኩ ነው እኮ። ከመጣች መጣች፣ ካልመጣች ሪከርዱ ይድረሳ። ሰውዬ ፍታ። ከዛ በኋላ ፍታና ሄደ ስራን ስራ። ዝም ብለህ ከከሰሰች ጀሃነም ከሆነ ግባ። ከኔ ጋር ነህ። ተደርባ ተመካክራ ጠላት ሰብስባ ከመጣች እያንዳንዱን አርከፍከፍና እስር ቤት አይደለም ሲኦል ግባ እያልኩ ነው እኮ። እንደ ወንድ ኑር። አላህ የሰጠህን መብት ተጠቀም። እንደ ወንድ ኑር። ትች አከዲራ ትጅራ ታፈቅራታለህ። ሰውዬ ናዴቢስ እንጃልታኒ መራ ነበር። አሁን የለም እንደዚህ ነገር። ኦኬ አሁን እንግዲህ ሴት ናት እባክህ ምናምን አብራ ስለተኛ ምናምን ታብታብ ስላደረግ እቃ ማሰራላት በ50,000 በ100,000 ድርሃም ሰው ያልክልኝም ዱዓ አድርግልህ ልቃምበት። አዑዙ ቢላሂ ሚነ ሸይጣን ምን ስላደረገችልህ? እኔ እኮ እርጉዝ ሲባል እኮ እሷ መስለ አቦ ያቺ ሰሚራ የምትባለው ሄደ እግሯ ላይ ወድቀህ ተንከባከባት። ወረበል ካባ
የትልቅ ሰው ዘር ብሎሻል ማሜ በላት። ሳላቃት ሳላያት ዝም ብዬ ድምጿን ሳልሰማየዋት ሌላ ወልዳ እንደገና እርጉዝ ናት። ዋው የሷ ሐቅ ነው። ድንገት ካሳት ለሷ ኢቃማ በመታሰራው ብር ትልቅ ወርቅ ገዝተ ሄደ አንገቷ ላይ ያስገባላት። ስትፈልግ ትሽጣው፣ ስትፈልግ የፈለገ ነገር እቺ እርጉዟን እመነኝ አላህ ይበረግድልሃል። ዋነት ሙለቱ ስትማር ሚታይ እኔ እንደ ሰይዲ ነው የማወራው። ሰውዬ እኔ ቃል ሐቅ ነው ሐቅ ነው። አባባል ወዲ ለዛ አይደለም እንደ ተቀምጦ ያለው አባባል ወዲ ሰጋ አሁን ሰውዬ ሄደ ትልቁ ወርቅ ግዛላት። ካሳት ዝም ብለህ አልኩ እኮ እቺ ዱባይ ያገኛት አለ። ደግሞ ሰውዬ ሙድ ያዝ እያልኩ ነው። ድራማ ስራ ቢግ ስማርት እርድና ይፈልጋል። እንግዲህ እዚህ ጋር ጥበብ ገባ። ጥበብ ተጠቀምባት። እንዴት አይባልም። በውስጥ እነግርሃለሁ። ባቡ ፋኖ በገባች ሚዲያ ላይ ወጣች። ዋይ ሰውዬ እንደዚህ ነገር አይሰራም። በቃ ዝጋው። እዚህ ጋር ሂድ። ያችን ሴትዮ ካሳት አልኩ። ለዛች ኢቃማ በምታሰራው ብር እመነኝ። ኮት ወጥተሽ እኔ እንደማውቀው እንግዲህ ማሜ ባለቤት ሰው ነው የሚያገባው። አግብቼ እየኖርኩ ነኝ። ወጥተሽ አትናገሪ እያልኳት ወጥታ የፈለገችውን ገበና ተናግራ መልሰ ደግሞ እኔ እንደዚህ የምትለው ነገር አልገባኝም ማሜ። የትኛዋ ሰሚራ? ምን ተበድላ ነው ትናንትና ገስት ላይ ያገባችው? ሰሚራ ማለት ትናንት ሚዲያ ተሳሳተች። ቆይ ሰሚራ ተሳሳተች። በቃ ስተት ነው። አንደኛ ልጅ አላት፣ ሁለተኛ እርጉዝ ናት። እንደፈለክ ኢትዮጵያ መተ ሰውዬ እኔ አንተ ኢትዮጵያ ስትመጣ ሺህ ጊዜ ተናግሬያለሁ። አንድ ነገር ልንገር። ዛሬ አንድ ብር አልነበረኝም። ለሰሚራ የገዛሁት ወርቅ ነበር። ሱመ ወላሂ ኒሞና የሞት ነው ምልክ ከነሚራ አንገት ላይ ማልጎኑ በቃ ልቂነ መንጋፈዱ ብድር ሰው አልጠይቅም ብዬ የሰሚራ ወርቅ ሽጬ ነው ለአንተው ለበግ ያረድኩልህ። ሱመ ወላሂ ነው ምልክ የሰሚራ ወርቅ የገዛውላት እኔ ማሜ። ያ ወርቅ ሚዲያ ላይ ለቅቄዋለሁ። እዚህ ሰርፕራይዝ ሳረጋት ማለት ነው። ገባክ? ወጋ ኩመ ጅራድ ዱበት ወርቂ ዱበት ፉደዱ ሙቤ ፉደድ አኑቱን ሰሚራ ተኤ ከሌሳ ኦፊቶቹን ደንደው ነን ዱፍ ከናፍ ዱፍት በቃ ወንቲ ብራን ጅሩ ከስሜት ውጡ ሚረ ከሰባ የሰሚራ እሷ ሐቅ አላት። አንድ እሷ ለአንተ ከሆነችልክ መልካም ነገርና ጥፋቷን ስታመዛዝን የሚታለፍ ነው። አንደኛ ያችኛዋ ናት መጀመሪያ መታ ሚዲያ ላይ ወጣችው። ከዛ በኋላ ሰከሰቻት። እንዲህ ቢሆን እንደዚህ ምናምን የጥቅም ሰው ናታ። ቢዛ ኢቃማ ያሰራልኝ። ኢቃማ ካሰራች በኋላ ደግሞ ህጋዊ ሆናለች። አትያዝም፣ አትታሰርም። ከዛ ሌላ ክስ የውሸት ምስክር ይዛ ትሄዳለች። እመነኝ ህይወትን ምስቅልቅሉ እንደምታወጣው ቶሎ ቅደማት እያልኩ ነው። ተጠቀማት። ዘማይንድ ጌም ሰውዬ ስማርቱ ቅደማት። ያችን ሴት እመነኝ ነገ ታለቅሳለህ። ያኔን አሁንም እንደ ዛሬ ነው መጥቼ ፎቶን ዘቅዝቄ መሄድበት ወቅ እዚህ ውስጥ አልገባም። ያችኛዋ ሚዲያ ላይ ገብታለች። የፈለገችውን ትናገር፣ ተዋት። ሴት ናት። ሴቶች ልክ አብረው ቁጭ ሲሉ አሁን ያችኛዋ መተዌ ካልቀረ ህይወቱንም በጥብጬ ልሂድ አይነት ነገር ነው የሰራችው ድራማ። ያቺ በቃ ልተዋት ነው ኢቃማ ተብሎ ሚዲያ ላይ ወላሂ ብላኛለች። ከተውከኝ መስቀልቀለህን አውጥቼ ነው ሚዲያ ላይ አንተን ስም አዘግዝቄ ሄዶ ብላለች። ሰውዬን ቋንቋ አይደለም እየነገርኩ ነው እኮ ስለ ሴቶችን ነው የምነግርህ። እኔ ህይወትን ያስተማረኝ ነው የራስ የምነግርህን መልሰህ ለምን ትነግረኛለህ? እሷን አላቅ አልነገርከኝ። ይኸው ስማኝ። ስለዚህ ያለው ቻንስ ምንድነው? ያለውን ቻንስ ሁሉ እንደዚህ ኢቃማ ያሰራል፣ እንደዚህ የሆነ የምታወራው አብራለት የራሷ ጀለስ የሆነ ያናገረችው ሰሚራን ብዙ ነገር ጠይቃት ትነግራለች። ማለት ይላል ዋነት ሙለቶ ከነ አከነ መሰይ ይዲተን ስትማገራን ሲጀሪ ገባ እና ሌላም ሰፖርት የሚያረጋት ምናምን ሊኖር ይችላል ብላ ብዙ ነገር ሊመቻቻል ብላለች። ከዛ ሁሉ የሱ ነገር ያንቺ ሰውዬ አንተ እንደፈለክ ስትሽከረከር እኮ
ንብረትህን ያለህን ነገር ሁሉ ጠብቃ እኮ ቁጭ ብላ የሰው ሀገር ላይ ስትከራተት የነበረች ነህ ሰሚራ። ቤት ላይ የእሳት ቃጠሎ ሲነሳ ሚዲያ ላይ ሁሉ እኔ የምትለኝን ነገር እኮ ቅድም ነግሬሃለሁ። ትክክል ነው አንተ ያልክ ያለው ስለ ሰሚራ ትክክል ነው። ግን ትላንትና ምንድን ነው ሚዲያ ላይ ያወጣን ነው እኮ መታለፍ አለባት። ጥራልኝ እሷ ነው እኮ ጎን ካለች ሰሚራ ሙቤ ለጌፈድ ሰሚራ አቲ ኦሶ አቲ ጌሱ ባቴ ሰሚራ እንዳይቶች ረሲቱ ኤገለ ባታሽም ነጋስታከልከው እንጂ ማለት ነው። ናዲሳ ሰሚራ ሰላም አለይኩም